ህጉ ምን ይላል? በጠበቃ አበባው አበበ ተዘጋጅቶ ዘወትር እሁድ ከረፋዱ 4 ሰዓት እስከ 6 ሰዓት በአሃዱ ራዲዮ 94.3 የሚቀርብላችሁ አሳታፊ አንቂና አስተማሪ ፕሮግራም ነው። እንደው ተዛማጅ መብቶች የቅጂና ተዛማጅ መብት ስለሚል አዋጅም እንደው ግር እንዳይላቸው ውድ ቤተሰቦች ተዛማጅ መብቶች ምንድናቸው? ለአንድ የቅጂ ባለመብት ተዛማጅ መብቶች የሚባሉት በዝርዝር ህጋዊ መስፈርታቸው ምን ይሆን? ህጋዊ ጠቀሜታቸውስ ለባለመብቱ ምንድነው የሚለው ተዛማጅ መብት ምንድነው የሚለውን መጀመሪያ ምላሽ ብንሰጥ ብዬ አመሰግናለሁ። በድጋሚ ተዛማጅ መብቶች የቅጂ መብት አይደሉም። በጣም ብዙ ጊዜ ያለው የግንዛቤ ክፍተት ወይም ችግር ተዛማጅ መብቶችና የቅጂ መብቶችን አንድ አይነት አድርጎ የማየት ችግር አለ። ተዛማጅ መብቶች የቅጂ መብት አይደሉም። ነገር ግን የቅጂ መብት በሚያስገኙ ስራዎች ላይ ተመስርተው የሚሰሩ ስራዎችን የሚሰጥ ጥበቃ ነው። ተዛማጅ መብት የአእምሯዊ ንብረት አንዱ ነው፣ ወይም ደግሞ ከዚህ በቅጂና ተዛማጅ መብቶች አዋጅ የተሸፈነ ነው። ከአእምሯዊ ንብረት አንዱ ስለሆነ ማለት ነው። የተዛማጅ መብት የሚገኘው ኦሪጂናል ከሆኑና ጥበቃ ካላቸው የቅጂ መብቶች ከሚያስገኙ ስራዎች ላይ ተመስርተው የሚሰሩ ናቸው። ለምሳሌ እንውሰድ፣ ሙዚቃን እንውሰድ። አንድ ሰው ሙዚቃ የሚባለው የተለያዩ አካላት ይሳተፉበታል። ሙዚቃ ውስጥ ግጥም አለ፣ ዜማ አለ፣ ከዋኝ ወይም ደግሞ ድምጻዊ የምንለው አለ፣ ሙዚቃውን የሚያዘጋጀው አለ፣ አሬንጀር የምንለው፣ ከዚያ ደግሞ የሚያሳትመው አለ። እነዚህ 5 አካላት የተለያየ መብት ነው ያላቸው። ሙዚቃውን የጻፈው ድርሰቱን የደረሰው ግጥሙን የደረሰው ዜማውን የደረሰው ወይም ሙዚቃውን የደረሰው አካል የቅጂ መብት ሲያገኝ እነዚህ የቅጂ መብት ያላቸውን ጥበቃ ያላቸውን የሙዚቃውን አካል የዘፈነው በድምፁ ደግሞ የተዛማጅ መብት ያገኛል። ብዙ ጊዜ ድምፃዊ የቅጂ መብት ያለው የሚመስላቸው ሰዎች አሉ። ድምፃውያን የቅጂ መብት ያላቸው ተዛማጅ መብት ነው። ስለዚህ ድምፃውያን በአደባባይ ኮፒራይት እያሉ ሰላማዊ ሰልፍ የሚወጡት በሌላቸው መብት ነው ሊባል ይችላል ነው ወይንስ እንዴት ነው? ሰብስታንሺየት እንደዚህ ማገናኘት የሚቻል የሚሆን? ምንድነው? በእርግጥ የግንዛቤ ክፍተቱ ሁላችንም ጋር አለ። ሳይንሱ አዲስ ከመሆኑ አንጻር ሁልጊዜ የሚሻሻል ስለሆነ ማንበብ ማወቅ የሚጠይቅ ነው። በተለይ የህግ ዕውቀት ያላቸው ናቸው ከዚህ አንጻር በጣም እንትን የሚያደርጉት እንጂ ብዙዎቻችን ክፍተቱ አለብን። እንዳልኩት ነው። ድምፃዊ ለምሳሌ ሌላ ምሳሌ እንውሰድ። ድራማ ይጻፋል፣ ድርሰቱ ይደረሳል። ድራማው ድርሰቱን የጻፈው ሰው የቅጂ መብት ያገኛል። የተወኑት ግን የሚያገኙት ተዛማጅ መብት ነው። ተዋናያኖቹ ፐርፎርም የሚያደርጉት ስቴጅ ላይ የሚያገኙት ተዛማጅ መብት ነው። የቅጂ መብቱ ድርሰቱን የጻፈው ሰውዬ ነው። ለምሳሌ አንድ አርቲስት እንውሰድ በኢትዮጵያ ውስጥ። ለምሳሌ ድምፃዊ ቴዎድሮስ ካሳሁን ለምሳሌ ግጥም ይጽፋል፣ ዜማ ይደርሳል፣ ከዛ በኋላ በድምፁ ያቀነቅናል፣ ከዛ በኋላ አቀናባሪ ጋር ሄዶ እንዲያቀናብሩለት ያደርጋል። ከዛ በኋላ ያሳትምለት ሰው ደግሞ አለ ያሳትምለታልና አሁን እስቲ ይሄንን አርቲስት ኢትዮጵያዊ አርቲስት በምን ሚዛን ላይ እናስቀምጠው? እስቲ በተዛማጅ መብት አንጻር እንደው ጥሩ ማሳያ ሊሆን ስለሚችል ብዬ ነው። አሁን ቴዎድሮስ ካሳሁን ማለት ለኛ ትውልድ በዚህኛው ትውልድ የተሟላ የምትለው አይነት አርቲስት ነው። ያው በቃ ብዙ ነገር ይሰራልና ግጥም ይጽፋል፣ ዜማ ይጽፋል፣ በድምፁ ያቀነቅናል። በግጥሙና በዜማው እሱ በጻፋቸው ግጥሞችና ዜማዎች የቅጂ መብት አለው። በድምፁ ደግሞ ተዛማጅ መብት አለው። ያንን አሬንጅ ያደረገው ወይም ደግሞ ያዘጋጀው ሰው ተዛማጅ መብት አለው። ያሳተመውም ሰው ተዛማጅ መብት አለው። ስለዚህ እነዚህ 5 አካላት የየራሳቸው መብት አላቸው ማለት ነው። ስለዚህ በሙዚቃ ላይ ባይዘው የሙዚቃ ዲፊኒሽኑ ራሱ ብዙ ሰዎች ግጥም ሙዚቃ አይደለም። ኢቭን ዜማ በኖታ ከተጻፈ ድርሰት ነው የሚሆነው። ስለዚህ ግጥም ሙዚቃ የሚመስላቸው ሰዎች አሉ። አይደለም፣ ድርሰት ነው። ሙዚቃ ማለት የሙዚቃ መሳሪያ የሚችሉና የሚሰሩ ምናምን ብለው የሚያዜሙት እንትን ነው። የሙዚቃ ስራ ማለት ይላል የአዋጅ 41096 አንቀጽ 2 ቁጥር 13 ላይ ሙዚቃ ማለት ይላል ሙዚቃ ሆኖ ከዚህ ጋር ሊከወኑ ሊዘፈኑ ሊደረጉ የተዘጋጁትን አይጨምርም ይላል። ስለዚህ ግጥም አይጨምርም፣ ድምፅ አይጨምርም፣ ወይ ደግሞ ስቴጅ ላይ ወጥቶ ፐርፎርም ማድረግ ሙዚቃ አይጨምርም። ሙዚቃ ማለት ራሱ ሙዚቃ ነው።
ስለዚህ ቴዎድሮስ ካሳሁን በጥሞ በዜማው ቅጅ መብት አለው፣ ደግሞ ተዛማጅ መብት አለው። ስለዚህ ሁለቱ ልዩነታ ይሄ ነው። መልካም ውድ ቤተሰቦቻችን እንደው አንድ ታሪክ ልንገራችሁ። የቅጂ መብት ወይንም ይሄ ሮያሊቲ የሚባለው የክፍያ አሰባሰብ ስርዓት የተጀመረበትን ታሪክ ልንገራችሁ። ፈረንሳይ ሀገር ውስጥ በ18ኛው ክፍለ ዘመን አንድ ሙዚቀኛ ነበረ። አንድ ሬስቶራንት ይገባና ምግብ ይጠቀማል። ምግብ ይጠቀማችንም ገብተን ሬስቶራንት ውስጥ እንደምንጠቀመው አይነት ምግብ ይጠቀማል። ከዛ ልክ ሬስቶራንት ውስጥ ገብቶ ምግቡን በልቶ እስኪጨርስ ድረስ የሚሰማው የሱ ሙዚቃ ነበረ። መጨረሻ ላይ ሂሳብ እንዲከፍል ይጠየቃል። ሂሳብ እንዲከፍል ሲጠየቅ ሂሳብ እንደማይከፍል ይናገራል። ምክንያቱም ፈቃድ የኔን ሙዚቃ ያለማንም ከልካይ እኔ ገብቼ እስክጨርስ ድረስ እስካሁን ክርክር እስክናደርግ ድረስ እያመጣችሁ ሰዎችም በሙዚቃ እያዙ የእናንተን አገልግሎት እየተጠቀሙ ስለሆነ እየተጠቀማችሁ ስለሆነ ያለ ፈቃዴ የተጠቀምኩትን አልከፍልም ይላል። ከዛ የወነት ወይንም ደግሞ የህግ ተጠያቂነት አመጣና ደረሰ። ፍርድ ቤት ሲሄድ ሰውየው ሆኖ አሸናፊ ሆኖ ተገኘ። ከዚህ ጊዜ ጀምሮ በ1977 አካባቢ ነው እንግዲህ እንደዚህ አይነት ሙቭመንቶች እንቅስቃሴዎች ኮይን እየተደረጉ የነበረው። ከዛ ጊዜ ጀምሮ የተዛመት የሚባልና ለተዛመቶችም ለተገለገለበት አካል ለባለመብቱ የሚከፍል ሮያልቲ የሚባል ነገር መጀመር ወይንም ክፍያ መጀመር ተጀመረ ነው። እንደ ሁላችንም ግልጽ እንዲሆንልን በቴሌቪዥን በተለያዩ የኬብል ኒውስ ኔትወርኮችም ቢሆን ሶሻል ሚዲያ ቢሆን ብዙ የአርት ስራዎች ሲለቀቁ ይስተዋላል። ውድ ቤተሰቦቻችን ለምሳሌ እኛ ሀገር እንግዲህ ዲጄ የሚባል ስም ሳትሰሙ አልቀራችሁም። እንደውም አሁን ትንሽ እድሜ ለሶሻል ሚዲያው እንደነዚህ አይነት ስሞች የቀሩ መጥተዋል። ሰርግ አካባቢ ካልሆነ አንድ ዲጄ ሊባል የሚችለው በኩ ሙሉ ሙዚቃ መጫን ወዲ ሙሉ ኤምፒ3 ሚውዚኮች መያዝ፣ ኦዲዮ ሚውዚኮች መያዝ ወይ ደግሞ ቪዲዮ ያላቸውን ክሊፖች መያዝ ሙዚቃዎችን መያዝ በኮምፒውተሩ ላይ ወደ ላፕቶፑ ላይ ሙዚቃዎች ሞልቶ መዞር ነው። ይህ ሰው ምን ያህል ወንጀለኛ ሊሆን እንደሚችል ምን በህጉ ክልክል አግባብ ላይ ሊቆም እንደሚችል በኋላ ዝርዝር ማብራሪያ ይሰጡበታል አቶ ታደሰ። ብቻ ሳይሆን ለምሳሌ እኔ ቅድም ስጋ የታደለ ገመቹን ሙዚቃ ከፍቼ ነበረ። ሙዚቃ ሙዚቃ ማሰብ ነው። ቴሌቪዥን ያለ ሙዚቃ ማሰብ ነው። አንዳንድ ጊዜ ራዲዮ ከፍተው ሙዚቃ ሲከፍቱ ቻናል ከፍተው ይሄ ለፊልም ይሄ ለሙዚቃ ብለው ደግሞ ግን ለዛ አርቲስት የሚከተል ነገር የለም። የአርቲስት አንዴ ይሰራበት ይወራል እንጂ ኮንሰርት ከዛ በኋላ የእሱ አይደለም ምን ደረጃ ነው ዘፈኖቹ ስሙ ብቻ ካልሆነ እነዚህ አርቲስቶች የቤት ኪራይ ልጆች የማስተማር የማያ የሻ ጠበቂያ አላቸው። ይሄ ህግ ከወጣ 2007 ነው እስከ ተፈጸመ። አርቲስቶችም በህይወት እያሉ በጭራሽ ልንደርስላቸው አልቻልንም። ይህንን ነገር እና ይሄንን ሁኔታ ህግ በምን መልኩ ልናስፈጽመው ይገባል? ራዲዮ ላይ የሚከፈቱ ሙዚቃዎች ህግ ቅቡልነት አላቸው ወይ? እንደናንተ ማህበር በኢትዮጵያ የቅጂና አዛማጅ መብቶች የጋራ አስተዳደር ማህበር እንደ መምጣቶት መጠን አንድ የሚከፈቱ ሙዚቃዎች ሊሆን ይችላል። ለምሳሌ አንዳንድ ጊዜ በጣም ነው የሚያሳፍረው የውጭ ሀገር ፊልሞችን ከኮሪያ ሊሆን ይችላል፣ ከአረብ ሀገራት ሊሆን ይችላል፣ ከእንግሊዝ የተሰሩ ሊሆን ይችላል። ብለን ተሰብስበን ቁጭ ብለን ቻናል ከፍተን ስናሳይ እንውላለን። ብዙ ሚሊዮኖች በዛ እንሰበስባለን። ይሄ ቆይ በሚገባ
እንደ ሀገር፣ እንደ መንግስት፣ እንደ ህግ፣ እንደ ማህበረሰብ መቼ ነው የአእምሮአዊ ንብረትን የምናከብረው? ከዚህ አንጻር እንደናንተ ማህበር ምን ይጠበቃል? ምንስ እያደረጋችሁ ነው? እንደዚህ አይነት ነገሮች ፍቅድ ናቸው ወይንስ በህጉ ክልክል ናቸው? እነሱን ብናነሳ ሮያሊቲስ ደግሞ ምንድን ነው? መስግን አበባው በህጉ የተከለከለ ነው ባጭሩ ማለት ነው። ወንጀልም ነው። ምንድነው ግን ወንጀል የሚሆነው? ያው ተፈጻሚ ህጉን ተፈጻሚ ማድረግ ከቻለ ነው ሰዎችን በወንጀል መጠየቅ የምንችለው። ወደ ዝርዝሩ ከመግባቴ በፊት ሮያሊቲ ምንድነው የሚለውን ማየት በጣም ጠቃሚ ይመስለኛል። ሮያሊቲ ማለት ሰዎች በቅጂና ተዛማጆች ውስጥ ጥበቃ ያላቸውን ስራዎች ለንግድ ስራዎቻቸው ተጠቅመው ለስራ ባለቤቱ መክፈል ያለባቸው ክፍያ ነው። እኔ አሁን በትልቁ የምከራከረውና በትልቁ በጣም ህጉ ሊቀየር ይገባል ብዬ የማስበው እዚህ ላይ ነው። ለምሳሌ ባለፈው አንስቼዋለሁ። የኔ የሁለተኛ ዲግሪ ወይንም የማስተርስ ጥናቴ ይሄ ነበረ። ለንግድ ዓላማ ሲባል ምንድነው? ለምሳሌ አሁን ገባኝና እኔ ሙዚቃ ከፈትኩኝ። ቅድም ስገባ ይህ ፕሮግራም ስፖንሰር የለው ሊሆን ይችላል። ስፖንሰር ጥቅም አግኝቻለሁ አይደለ? አሁን የንግድ ዓላማ ምንድነው? የንግድ ዓላማ አይደለም። ለንግድ ዓላማ የዋለ ሲባል አንዴ አሁን ከኢቲቪ እና ከፋና ጋር ትልቅ ክርክርም የነበረው ይሄ ነው። እኛ የተቋቋምነው ለፐብሊክ ስለሆነን እኛ ለንግድ ተቋቋምንም። ለንግድ ዓላማ የተቋቋሙት ኤፍኤሞች ስፖንሰር የሚያመጡ ምናምን ናቸው ተባለ። ለምሳሌ አንድን ዘፋኝ አይሾ እያለ ሲያወዳድር ያወዳደረ 1 ሚሊዮን ብር እየከፈለ በኤምኤስ ወደ 10 ሚሊዮን ብር እየሰበሰበ አሁንም እያስኬደ ሰበ እንዴት ነው ለንግድ ዓላማ አልተቋቋምኩም የሚለው? ህጉስ ለንግድ ዓላማ አሁን አንቀጽ 38 ንዑስ አንቀጽ እናየው ተቋቋመ ብቻ ነው ለንግድ አይደለም። ለንግድ ዓላማ ከከፈተ ብቻ ሙዚቃውን ነው የሚለው። አሁን ለንግድ ዓላማ ተቋቋምክ አልተቋቋምክ፣ ሙዚቃውን ለንግድ ዓላማ ከፈትክ አልከፈትክ፣ አንዱም አሁን የአእምሮአዊ ንብረት ባለስልጣን ህጉ እንዲሻሻል የጠየቀው የውጭ ሀገራትንም ተሞክሮ ማየት ነው። ፎር ኤቭሪ ነው የሚለው ስናይ ህጎች አሁን ለማንኛውም ዓላማ ከፈትክ ሙዚቃ ሮያሊቲ ትከፍላለህ ነው በቃ። ለምን ያንተ መብት አይደለም። የአሃዱ ራዲዮ መብት አይደለም። የታደለ ሙዚቃ የታደለ ገመቹ ሙዚቃ የከፈትኩት እስከ ከፈትኩ ድረስ አይ ሃቭ ቱ ፔይ የሚለው አቋሙና ለንግድ ዓላማ የሚለውን እርሶ እንዴት ያዩታል? ይሄስ ተገቢ ነው ወይ? ምንድነው ለንግድ ዓላማ ማለት? ኖርማሊ ያ ካምፓኒ ለንግድ ብቻ የተቋቋመ ወይም ያልተቋቋመ ማለት አይደለም። ለምሳሌ እንዳልከው የኢትዮጵያ ቴሌቪዥንም ወይም ደግሞ ፋና ቴሌቪዥን ገቢ ያገኛሉ። በተለያየ ምክንያት ገቢ ያገኛሉ። ገቢ ያገኙ ደግሞ ፕሮግራሞቻቸውን ሸጠው ነው። ለዚያ ፕሮግራም ማማር በዜጎች ወይም በአድማጮች መወደድ የሙዚቃ ስራ፣ የፊልም ስራ ትልቅ አስተዋጽኦ አላቸው። አጠቃላይ የጥበብ ስራዎች ድርሰቶችም ትልቅ ሚና ትልቅ ድርሻ አላቸው። አሁን ያኛውን ለምሳሌ እንዳልከው አይ ለንግድ ዓላማ አልተቋቋምንም ብሎ በወቅቱ እንደመከራከሪያ ያደረጉት ለምንድነው? ሮያሊቲ ይከፈል ሲባል ያልተለመደ ስለሆነ ያው እንደምታውቀው ሁልጊዜ አዲስ ነገር ግር ይላል። እንፈራ ላለመክፈል የሄዱበት መንገድ ነው። ገቢ እያገኘን አይደለም ክርክሩ። ገቢ እያገኙ ነው። ገቢ የሚያገኙ ደግሞ በስራቸው ነው። ለነሱ ስራ ደግሞ ይሄ ጥበብ ስራ አሁን እንዳልከው ለምሳሌ እኛ ስንገባ እዚህ ስቱዲዮ የታደለ ገመቹን ድምጽ ወይም ሙዚቃ ወይም ስራ አየር ያውለናል። ለምንድነው ያዋል ነው? አንደኛ ወቅታዊ ካለው በዓል ጋር አያይዘን አይደለም። ሁለተኛ አድማጮች ከበዓሉ ጋር አያይዘው በደረቁ ፕሮግራማችንን ከማቅረባችን በፊት እንዲዋዙና ዝግጁ እንዲሆኑ ነው። ይሄ ማለት ለኛ ፕሮግራም የታደለ ገመቹ ሙዚቃ ጠቅሞናል ማለት ነው። ቅመማችን ነው ማለት ነው። ለኛም ደግሞ መክፈል ግዴታ ነው። ስለዚህ ለንግድ ዓላማ ሲባል የግድ ዕቃ ሸጦ ዕቃ የሚለውጥ ሳይሆን ትርፍ እያገኘበት ገንዘብ እየሰራበት እስከሆነ ድረስ ለሰራበት ለሚያገኘው ገንዘብ ድርሻ ላለው አካል ማካፈል አለበት ነው። ሮያሊቲ ማለት እሱ ነው፣ ሌላ አይደለም። ለምሳሌ ነው ሬስቶራንቶች ነው፣ ሆቴሎችስ ስዕል ይሰቀላል
አይደለም። ስዕል የሚሰቅሉት ሆቴሎች ለምንድን ነው? አሁን ትልልቅ ሆቴሎች በተለይ በየቤርጓቸው ወይም በየክላሳቸው ስዕል ይሰቀላል። ለምንድን ነው? ተገልጋዮቻቸው አእምሯቸውን እንዲያዝናኑና በዚያ ስዕል እንዲደሰቱ ነው፣ ሌላ አይደለም። ስለዚህ ምን ማድረግ አለባቸው? ደንበኛህን ስዕል ካስደሰትከው ስዕሉን ለሳለው ሰውዬ ምን ማድረግ ሮያሊቲ መክፈል አለብህ፣ ጥቅም እያገኘህበት ስለሆነ ማለት ነው። ስለዚህ ሮያሊቲ ማለት ያ ነው። በምንም ይሁን በምንም በሌላ ሰው ስራ እስከ ተጠቀምክና ገቢ እስካገኘ ድረስ ከገቢው ለዚያኛው አካል ማካፈል አለብህ፣ የፌርነስን ጉዳይ ስለሆነ ማለት ነው። አዋጁም ይሄን የሚለው ለሮያሊቲ ግዴታ መስፈርት የሆኑ ተግባራት ምንድን ናቸው? ለምሳሌ አንዱ ሚዲያ ነው አለን፣ እንግዲህ ብሮድካስት ማድረግ ነው አለን። ሌላኛው ቅድም በገደምዳሜ ያነሳሁት ፐርፎርሚንግ አክቲቪቲስ ናቸው አለን። ለምሳሌ በየክለቡ አሁን የአስቴርን የመሐሙድን አይዝፈኑ አይደለም መቼም ኤቭሪባዲ ዋዝ ዋንስ አን አማተር ይላል በፈረንጃ። ሁሉም ሰው በህይወት ዘመኑ ወይንም ሁሉም ሰክሰስፉል አርቲስት በህይወት ዘመኑ አንዴ ጀማሪ ነበረ ነው። ሰው የአስቴርን የጥላሁንን የነ ቴድሮስን የነምና የሚዘፍኑ ልጆች አሉ፣ እየዘፈኑም እንጀራ የሚበሉ አሉ በየክለቡ። አንድ ቅድም እንዳልኩት ደግሞ አደፍሮ በሚል ስያሜ በየቴሌቪዥን አሁንማ ፋሽን ሆኗል፣ በየቴሌቪዥን ጣቢያው አለ ሚሊየንስ እየተከፈለ አይዝፈኑ አይወዳደሩ አይደለም። ከነሱ ውስጥ ነው ነገ ሀገር የሚያስጠሩ ልጆች በጣም በጥበብ ስራቸው ጉምቱ ሊባሉ የሚችሉ ልጆች የሚወጡት። እንደነዚህ አይነት ነገርም ያባል። በነገራችን ላይ እንደነዚህ አይነት ነገርና እነዛ ሮያሊቲ የሚያስከፍሉና የሚያስጠይቁ የህጉን መስፈርቶች ብናነሳና እንደው ደግሞ ተግባራዊ ተግዳሮታቸውን ማየት ብንችል ብያስብ ምንድነው መክፈል ያለባቸው እነማን ናቸው የሚለውን በመጀመሪያ የመጀመሪያው የሌላን ሰው የጥበብ ስራ ለስራዎቻቸው የሚጠቀሙ አካላት በሙሉ መክፈል አለባቸው፣ ሮያሊቲ ይከፍላሉ። ለምሳሌ የሬዲዮ ጣቢያዎች፣ የቴሌቪዥን ጣቢያዎች፣ ሆቴሎች፣ ሬስቶራንቶች፣ ሎጆች፣ ስፖርት ቤቶች፣ የትራንስፖርት ድርጅቶች፣ አየር መንገዶች፣ የቴሌኮም አቅራቢ ድርጅቶች ለምሳሌ ኢትዮጵያ ውስጥ ኢትዮ ቴሌኮም እና ሳፋሪኮም ሌላም ከመጣ ኤግዚቢሽን የሚያዘጋጁ አካላት እነዚህ በሙሉ መክፈል አለባቸው። እነዚህ ብቻም አይደሉም፣ ሌሎችም ማንኛውንም የጥበብ ስራ ሙዚቃም ይሁን ፊልምም ይሁን ድርሰትም ይሁን ድራማና ቲያትርም ይሁን ስዕልም ይሁን ለስራዎቻቸው የሚጠቀሙ አካላት፣ ድርጅቶች፣ ግለሰቦች በሙሉ ሮያሊቲ የመክፈል ግዴታ አለባቸው። ለምሳሌ የኢትዮጵያ አየር መንገድን ብንወስድ ምንድነው የደንበኞች አገልግሎት እንትዱ ላይ ሙዚቃ ይጠቀማል፣ ፊልም ይጠቀማል። የኢትዮጵያ ነው መክፈል አለበት። ይሄ ስርዓት እስካሁን አልነበረም። ለዚህ ስርዓት ተግባራዊ መሆን ምንድነው ተግዳሮቱ ከተባለ የመጀመሪያው ተግዳሮት መብት ማስከበርም ሆነ ሮያሊቲን ሰብስቦ ማከፋፈል በግለሰብ ደረጃ አይቻልም። ለምሳሌ ቴዎድሮስ ካሳሁን ያሉት ሙዚቃዎች ይታወቃሉ። ስለዚህ የቴዎድሮስ ካሳሁንን ሙዚቃ እጠቀማለሁ የሚል አዲስ አበባ እንኳ ብቻ ያለ ሆቴል በሙሉ ቴዎድሮስ ካሳሁን ጋር ሄዶ መፈራረም አይጠበቅበትም። ቴዎድሮስ ካሳሁንም አይችልም ይሄን ማኔጅ ማድረግ፣ ሰዎችም ይቸገራሉ። ስለዚህ ግለሰቦች ወይም የፈጠራ ባለሙያዎች ሚናቸውም ስላልሆነ እነሱ ሚናቸው ክህሎታቸው ጸጋቸው መፍጠር ነው። ስለዚህ የፈጠሩትን ነገር ግን መብታቸውን ማስተዳደር ደግሞ የጋራ አስተዳደር ማህበራት ይመሰርታሉ። እነዚህ የጋራ አስተዳደር አሁን ለምሳሌ እኔ አሁን በስራ አስኪያጅነት እየመራሁት ያለው የኢትዮጵያ ቅጂና ተዛማጅ መብቶች የጋራ አስተዳደር የሚባለው በ6 ዘርፎች የተቋቋመ ነው። ሙዚቃ፣ ፊልም፣ ቲያትርና ድራማ፣ ስዕል እና ቅርጻ ቅርጽ እነዚህን እንትን አድርጎ ብሮድካስቲንግንም ብሮድካስተሮች የራሳቸውም ደግሞ መብት ስላላቸው በስራዎቻቸው ላይ የያዘ ነው። ስለዚህ ሙዚቀኞች ተሰብስበው መብታቸውን ለማስተዳደር ሮያሊቲ ለመሰብሰብና ለማከፋፈል እንዲህ አይነት የጋራ አስተዳደር ማህበራትን መመስረት ግዴታቸው ነው ስለማይችሉ በግል። ይሄን ካደረጉ በኋላ ምንድነው የሚሆነው? አንተ እንደምታውቀው ጥሩ ጠበቃ፣ ጥሩ አካውንታንት፣ ጥሩ አይቲ ባለሙያ ይቀጥራሉ፣ ስራ አስኪያጅ ይቀጥራሉ። ከዚያ በኋላ በእያንዳንዱ መክፈል ባለበት አካላት ላይ ባለሙያዎችን ያሳትፋሉ። ምክንያቱም በጣም በርካታ ልጆችን መቅጠር ያስፈልጋል። በየሆቴሉ ይሄዱ ምንም ያደርጉ ላይሰንስ ይፈራረማል።
እነዚህ ከፋዮች ከማህበሩ ጋር ላይሰንስ ይፈራረማሉ። የቴዎድሮስ ካሳሁን ሙዚቃ መጠቀም ፈልጋለሁ፣ የጋሽ ማህሙድ ሙዚቃ መጠቀም ፈልጋለሁ፣ የአርቲስት ክቡር ዶክተር ጥላሁን ገሰሰ ሙዚቃን መጠቀም ፈልጋለሁ የሚሉትን በሙሉ ከኛ ጋር መተው ተፈራርመው ይጠቀማሉ። ለዚያ ሮያሊቲ ይከፍላሉ። የከፈሉትን ሮያሊቲ በሶፍትዌር አማካኝነት ለባለመብቶቹ ዲስትሪቢዩት ይደረጋል። እሱ የራሱ አሰራር አለው። ብዙ ሀገራት የተለያየ ኤክስፒሪየንስ አላቸው። ኤክስፒሪየንሱን በኋላ ማንሳት እንችላለን። አጠቃላይ ግን ይሄ ነው። ምናልባት እንደው የእናንተ ተቋም የኢትዮጵያ ቅጂና ተዛማጅ መብቶች የጋራ አስተዳደር ማህበር መቼ ተቋቋመ? 2009 ዓ.ም ነው የተቋቋመው። 2009 በኢትዮጵያ ማለት ነው አይደል? ምናልባት ዛሬ ላይ 8 ዓመት ሆነው ልበል? 7 ዓመት 8 ዓመት ወደዛ እየሄደ ነው። እንግዲህ 8 ዓመት ረጅም ጊዜ ነው። ህጉም ከወጣ ዘንድሮ እንግዲህ ወደ 9ኛ ዓመቱ ወደ 10ኛ ዓመቱ እየሄደ ነው። ለምን ነበረ ስኬተኛ ያልሆነው ተቋማችሁ ወይ ይሄ ማህበራችሁ? ለምን እንግዲህ ሁለት ማህበራት እንዳሉ ነው። ከዚህ በፊት ከአንዱ ማህበር ጋር ውይይት አድርገን በቴሌቪዥን እስከ 1 ብር በራዲዮ እስከ 40 ሳንቲም በአንድ ሙዚቃ ሊያስከፍሉ እንደሚችሉ ታሪፍ ያወጡበት አግባብ እንዳለ ውድ ቤተሰቦች በሐሙስ ለታ ነው ዩኔስኮ ከሰላም ኢትዮጵያ ጋር ያዘጋጀው ፓነል ዲስከሽን ነበር፣ ውይይት ነበርና አንዱ ፓነሊስት በቦታው ላይ አቶ ታደሰ ኃይሉ ነበሩ። በዋናነት እንደ ባለሙያም እንደ ኤክስፐርትም እንዲሁም ደግሞ እንደ ኢትዮጵያ ቅጂና ተዛማጅ መብቶች የጋራ አስተዳደር ማህበር ተወክለው እዛ ነበሩ። እኔም እዛ ነበርኩኝ በጉዳዩ ዙሪያና ብዙ ሐሳቦች ብዙ ፍጭቶች አንስተን ነበር። ደስ የሚል ነበርና በዋናነት ተግዳሮቶች ተብሎ የተነሱ ነበሩ። እንደ ውድ ቤተሰቦች እንዲያውቁ ኦልሞስት 8 ዓመት ያህል ወይንም ከ7 ዓመት በላይ ለሆነ ጊዜያት የተቋቋመ ማህበር እስካሁን እንዴት ፍሬያማ ሊሆን አልቻለም? የህጉ ክፍት እንግዲህ ህጉ ይፈቅዳል አንዳንድ ተግዳሮቶች እንደመኖራቸው መጠን የፋይናንስ ችግር ነው ወይ? የመንግስት የድጋፍ ማነስ ነው ወይ? የአእምሮአዊ ንብረት ባለስልጣኑ ደካማ መሆን ነው ወይ? በጋራ አስተዳደር ማህበር ውስጥ ያሉ ባለሙያዎች ስምምነት ማጣት ነው ወይ? ቅድም ያሉት ጎበዝ ጠበቃ ያስፈልጋል፣ ጎበዝ አካውንታንት፣ ጎበዝ የአይቲ ባለሙያ፣ የቴክኒክ ባለሙያ፣ የቴክኖሎጂ ባለሙያ ያስፈልጋልና እነዚህን ከማጣት አንጻር ነው ወይ ነው ህግ ይወጣል እንጂ እኛ ሀገር ተፍጻሜቱ እንደው ሙሾ ነው የሚል አይነት አቋም ስላለ ነው ወይ? ለምን ይሄን ሁሉ ዓመት ጊዜ ፈጀ ቢሉ ቤተሰቦች ነው ምላሾት ምን ይሆን? ስራ አስኪያጅም ስለሆኑ በደንብ ያውቁታል ብዬ ስላሰብኩ ነው ተግዳሮቱን። አክቹአሊ ምንድነው አመሰግናለሁ። ብዙ ምክንያቶችን መዘርዘር ይቻላል። አሁን በእርግጥ እኔ ስራ አስኪያጅ ከሆንኩ እዚህ ማህበር ላይ ቅርብ ጊዜ ነው። ግን የኢትዮጵያ አእምሮአዊ ንብረት ጽሕፈት ቤትም ከባለሙያነት እስከ ዋና ዳይሬክተር ልዩ አማካሪነትም ስለሰራው በዚያ መካከልም የነበረውን ሂደትና ችግር አውቀዋለሁ። አንዱ ዋናው ትልቁ ችግር ያው ታውቃለህ፣ ብዙ ጊዜ ምንድነው ለምሳሌ አሁን እንደ ምሳሌ ልውሰድ፣ እግር ኳሳችን ብዙ ውጤታማ አይደለም። በተለይ በአፍሪካ መድረክ እንኳን አይደለም በዓለም በአፍሪካ መድረክም ውጤታማ አይደለም። ለምንድን ነው ሲሉ ዝም ብሎ ማለት በጥናት የተደገፈ አይደለም፣ ግን በስራ ስለሚያስቸግረን ነው ይላሉ። ከዚህ ይልቅ አሁን ሯጮቻችን ውጤታማ ናቸው። ለምንድን ነው ውጤታማ የሆኑት ተብሎ ሲጠቀስ አይ እነሱ ያው የግል ብቃት ስለሆነ በግል ብቃታቸው ብዙ ጊዜ ውጤታማ ይሆናሉ። አንዱ ትልቁ ችግር ያለው ምንድነው በፈጠራ ስራ ባለቤቶች በባለመብቶች መካከል ያለው መሳሳብ ነው። ማለት ነገሩን በቀናነት አለማየት አንዱ ችግር ነበር። ያ ጎርቷቸዋል ማለት ረጅም ጊዜ ከመተባበር ከመደጋገፍ ይልቅ መሳሳብ በግለሰቦቹ መካከል የነበረው አንዱ ትልቅ ተግዳሮት ነበር። እሱ ነው። ሁለተኛው እኔ የሚመስለኝ የግንዛቤ ክፍተት፣ እሱ ትልቅ ችግር ነው። ማለት ቅድም እንዳልነው ነው። ለምሳሌ አሁን ድምፃዊ የቅጅ መብት ያለው የሚመስለው አለ። ቅጅ በቃ የኮፒራይቴን ምናምን ነው ይላል። አይ አንተ መብት ኮፒራይት አይደለም፣ ኮፒራይት ያለው ከሌ ነው፣ አንተ ደግሞ ያለ ተዛማጅ መብት ነው። ይሄ ነው እንደው ትንሹም የግንዛቤ ክፍተት ነው። ሁለተኛው እሱ ነው። ሶስተኛው በእርግጥ ባለስልጣን መስሪያ ቤቱም የራሱ ክፍተት ነበረው ከህጉም ክፍተት አንጻር ማለት ነው። ምንድነው ክፍተት ብዬ እኔ የማስበው ለምሳሌ እንዳልከው ነው። ቅድም በአዲስ በተሻሻለ አዋጅ 872 2007 ላይ አንቀጽ 38 ላይ የሚለው ነው ማለት አንድ የጋራ አስተዳደር ማህበር ለመመስረት
3 የዘርፍ ማህበራት ያስፈልጋሉ በሚኒመም ሪኳየርመንት የሚለው ወይም ደግሞ ዝቅተኛ መመዘኛ 3 ያስፈልጋሉ ይላል። ግን አዋጁ ላይ ደግሞ ዘርፍ ምንድነው የሚለውን አይተረጉሙም። አሁን ለምሳሌ አንድ ሙዚቃ ስራ ላይ እንዳልነው ቅድም ግጥም አለ፣ ዜማ አለ፣ ድምጻዩ አለ፣ የሚያቀናብረው አለ፣ ደግሞ የሚያሳትመው አለ። ስለዚህ ዘርፍ ግጥም ነው፣ ዘርፍ ዜማ ነው፣ ዘርፍ ድምጻይ ነው ምንድነው የሚለውን ዲፋይን ስላላደረገው ሁለቱ ማህበራት በተለያየ አደረጃጀት ውስጥ መጥተዋል። ለምሳሌ እኔ አሁን ስራ አስኪያጁን የምመራበት የኢትዮጵያ የቅጂና ተዛማጅ መብቶች የጋራ አስተዳደር ማህበር ተብሎ ማህበሩ ውስጥ በሙዚቃ የሚሰሩ፣ በፊልም የሚሰሩ፣ በስዕል የሚሰሩ፣ በቲያትርና ድራማ የሚሰሩ እነዚህ አካላት አሉ። አሁን ይሄኛው ሁለተኛ የተቋቋመው ደግሞ እንዳልኩ ግጥምን እንዳንድ ዘርፍ፣ ዜማን እንዳንድ ዘርፍ፣ ማሳተምን እንዳንድ ዘርፍ ምናምን አድርጎ የተቋቋመ ነው እንትን ያደረገው። ስለዚህ እሱን ክፍተት ነበረው። አጠቃላይ ግን ይሄ እንኳ ሆኖ ማለት ሁለት ማህበራትም የጋራ አስተዳደር ማህበሮችም ሊኖሩ ይችላሉ። ሌላ ሀገሮችም የራሳቸው ኤክስፒሪየንስ አላቸው። 2 ያለባቸው አሉ፣ 3 ያለባቸው፣ 1 ያለባቸው አሉ። ኢቭን 4 አይነት ናቸው። በመንግስት ቁጥጥር ስር ያሉ አሉ፣ ሰሚ የሆኑ መንግስት የተወሰነ የሚደጉማቸው አሉ፣ ነፃ የሆኑ አሉ እንደየባህሪያቸው በተለያየ ሀገራት ላይ ኬንያ የምታውቀው ኤክስፒሪየንስ ስለሆነ ማለት ነው። 2 መሆናቸውም ችግር ነው ብዬ ብዙ አላስብም በእኔ በግሌ። ችግሩ ያለው ግን ከመተባበር እና አብሮ ከመስራት ይልቅ መጓተት፣ አሊሽ መባባል ነው ብዙ ዘርፉንም የጎዳው ባለመብቱንም የጎዳው። ባለፉት 8 ዓመታት ብዙ ስራ መስራት እየተቻለ ሮያሊቲ መሰብሰብና ማከፋፈል እየተቻለ አትሊስት አዲስ ኤክስፒሪየንስ አዲስ ልምድ ስለሆነ ልምዱ ተግባር ላይ ውሎ እስካሁን ብዙ መማርና ከችግሩ መውጣት እየተቻለ ግን ያው የምታየው ነው። ዛሬም ስለ መሰብሰብ ነው የሚወራውና እሱ ሌላ እንትን ነበር። የቴክኖሎጂም ተግዳሮት ነበረበት። ምክንያቱም በማኒዋል ስለማይቻል በእጅ ስለማይቻል ነበር። አሁን ያኛው ማህበር እኛም ቱኤፍ ካፒታል ከሚባል አገር በቀል ሶፍትዌር አምራች ድርጅት ጋር ተነጋግረን ሶፍትዌር ዴቨሎፕ አስደርገናል። እንትን ማድረግና ፕሮሰስ አለው። እዙ ፕሮሰስ እያለፈ ነው። እንደ ተቋም እንደው ለአንድ ሙዚቃ ቅድም ለከፈትኩት ሙዚቃ አንዴ ሳጫውት ምን ያህል ብላችሁ አሰባችሁ? እንዲሁም ደግሞ በቴሌቪዥን አንድ ዘፈን ሲተላለፍ ያው በኦዲዮና በቪዲዮ ስለሚለያይ ልፋቱም ስራውም የሚሳተፉትም ሰዎች ስለሚለያዩ በቲቪስ ደግሞ ምን ያህል ይሁን? እንዲሁም ደግሞ ለአንድ ፊልም ለምሳሌ ምን ያህል አረጋችሁ እናንተ እንደ ተቋም? በርግጥ ማለት የኛን ፕሮፖዛል አቅርበን ነበር። ምንድነው አሁን 2 አይነት እንትን አለ። ምንድነው 2 አይነት ማለት ለምሳሌ አንድ ሙዚቃ ላይ 5 ይሳተፋሉ። አንድ ብር ለአንድ ሙዚቃ ብታስከፍል እነዚህ 5ቱ አካላት ስንት ፐርሰንት ይድረሳቸው? ለምሳሌ ገጣሚው ስንት ፐርሰንት ይድረሰው? ዜማ ደራሲው ስንት ፐርሰንት ይድረሰው? ድምጻዊው ስንት ፐርሰንት ይድረሰው የሚለውን እኛ የራሳችን ፕሮፖዛል አቅርበን ነበር። ለምሳሌ ግጥም ጸሐፊውና ዜማ ጸሐፊው 25% ይድረሳቸው፣ ድምጻዊው 15% ምናምን ብለን ከፋፍለን ነበር። ዘሴም እንትን ተጠቃሚዎች እንዴት ይክፈሉ የሚለው የተለያየ አሰራር አለው። አንዱ ብላንኬት ላይሰንስ የሚባለው ነው። ያው ታውቀዋለህ አንተ። ብላንኬት ላይሰንስ ማለት ለምሳሌ አሁን ጋና ኤክስፒሪየንሷ ምንድነው? ለሆቴሎች በአመት $1000 ታስከፍላለች። ምንም ተጠቀም በዚያ ማህበር በዚያ የጋራ አስተዳደር ውስጥ ያሉ ስራዎችን በሙሉ እንድትጠቀም ይፈቅዱልህና ግን በአመት $1000 ነው የምትከፍለው። ቁርጥ ክፍያ ማለት ነው። አንዳንዶቹ ደግሞ ሬት ያደርጋሉ። ሬት ማለት ሙዚቃውን በአመቱ ስንት ጊዜ አስኬርከው ወይም በ3 ወር ስንት ጊዜ ነው ሙዚቃው ይሄደው? የቀኑ ብዙ ይሄደው። ለምሳሌ አሃዱ ሬዲዮ በ3 ወር ውስጥ ብዙ የተጠቀመው ሙዚቃ የቴዎድሮስ ካሳሁንን ነው ወይስ የጋሽ መሐሙድን ነው ወይስ ያሴራወቀን ነው? የማንን ነው ብዙ የተጠቀመው? ታደር ትቆጥራለህ። በተቆጠረው ልክ የሚከፍሉ አሉ። ሶስተኛ ደግሞ ከገቢያቸው በፐርሰንት የሚወስዱ አሉ። ለምሳሌ አሃዱ በ3 ወር ውስጥ ምን ያህል የተጣራ ትርፍ አገኘው? ከዚያ 1%፣ 2%፣ 10%፣ 50% እንደ ስምምነት ማለት ነው። ይሄ ድርጅቱ ወይም ደግሞ አሰራሩን ተግባራዊ ታደርግና 3ቱንም ተግባራዊ ልታደርገው ይችላል። በተስማማበት እንትን ታደርጋለህ። ያው ችግሮች ሊኖሩት ይችላሉ ስትተገብረው፣ በሱ የሚያደርጉ አሉ። ምንድነው እኛ አቅርበን የነበረው አሁን ፋይናላይዝ ስላልሆነ ከዚያኛው ማህበር ጋር በጋራ የመስራት ነገርም ስላለ ገና አላለቀም።
እንዴት ይሁን ተቀላቅላችኋል የሚባልም ነገር አለ። እሱ ነገር አልተቀላቀልንም፣ ግን ኮኦፕሬት ማድረግ በትብብር መስራት የሚለውን እንትን አድርገናል። ማለት ያስፈልጋልም ግዴታም ስለሆነ ማለት አሁን እንደ ባለሙያ ማለት ይሄኛው ስራ አስኪያጅነት ቅጥር ነው ነገለቀው እችላለሁ የተሻለ በህይወቴ የተሻለ እስካገኘው ድረስ ማለት ነው። ግን እንደ ባለሙያ ሪኮሜንድ አድርገኝ ብትለኝ የአርቲስቱን ጥቅም የባለሙያውን ጥቅም የፈጠራ ስራ ባለቤቱን ጥቅም የሚያስከብረውና ዘርፉም ለሀገር ልማት ማበርከት ያለበትን ማበርከት የሚችለው አንድ ሆነው ጠንካራ ሆነው ቢሰሩ ነው በግሌ ማለት ነው። እኔ ሪኮሜንድ ማድረገው አምሮዬ በትም ይያለሁ ይሄን ነበር እንትን ማድረግ። ምክንያቱም አሁን ለምሳሌ እኔ የምመራው እንትን የራሱ ዘርፍ አለው። የሙዚቃ በሙዚቃ የሚሰበሰበው ሮያሊቲ ለፊልሙ አይሄድም፣ ለቲያትርና ድራማ አይሄድም። የየራሱ ክፍል ነው ያለው፣ የየራሱ ዲፓርትመንት ነው ያለው። ያ ዲፓርትመንት ነው ለስራ ማስኬጃ ደግሞ ከ5% እስከ 30% መጠቀም ይችላሉ ይላል። ነሰሰሪ 30% 5% ልትጠቀም ይችላል። ሌሎች ቦክሶች ካሉ ገቢ የምታገኝባቸው ለምሳሌ የዓለም አእምሯዊ ንብረት ድርጅት ለዚህ በጣም ይደግፋል። ትልልቅ ሀገራትም ይደግፋሉ። እንትኑ ዘርፉ ማደግ ስላለበት የእነሱንም ጥቅም ስለሚያስከብር። ሁለተኛ የኢትዮጵያ ሙዚቃዎች በውጭ ሀገር በጣም ጥቅም ላይ ይውላሉ። ከነሱ የሚሰበሰብ ብዙ ገንዘብ አለ። ምናልባት እንደው እሱ ጋር ከመጡልኝ አንጻር ለምሳሌ እኛ ሀገርም በጣም በእጅጉ የውጭ ሙዚቃዎች ይደመጣሉ። አሁን ቅድም ብየዋለሁ። አሁን ይሄ ዲጄ የሚለው ትርጉሙ ምን እንደሆነ አላውቅም። አንዳንዶች ዲስክ ጆኪ ይላሉ፣ አንዳንዶች ደርቲ ጃኬት ይላሉ። ማለት በግልጽ አሁን ጉግልን ብናረግ የምናገኘው ስለሆነ ነውና እኔ የማይገባኛል። አሁን አንድ ሰው የስልጣኔ መገለጫ የሚባለው የውጭ ሙዚቃዎችን መክፈት ነው። የእውቀት መገለጫ አሁን ክለቦች ብንሄድ ምናልባት 10 ሙዚቃ ላንሰማ እንችላለን። 100 ቢከፈት የውጭ ሙዚቃ ነው የሚጫወተውና የውጭ ሙዚቃ አሁን ለምሳሌ ሮያሊቲ እናስከፍል ካልን አሁን ብዙ ጊዜ ባለፈውም የዩኔስኮ ፓነል ዲስከሽን ላይ ከሰላም ኢትዮጵያ ጋር በተዘጋጁ አብረን በነበርንበት ያነሳሁትም ጥያቄ አንዱ ይሄ ነው። ሮያሊቲ እናስከፍል አይከፈል እያልኩ አይደለም፣ ግዴታ ነው አዚፍ ንብረት ስለሆነ። ግን ሮያሊቲ ስንል የውጭ ሙዚቃዎችን ብቻ ሴፈስ ዞናቸውን መርጠው ቢያጫውቱ ሚዲያዎች፣ ክለቦች፣ ምኖች በምን ሞኒተር እናረጋለን ለሚለው መልስ ለምሳሌ መገናኛ ብዙሃን አዋጅ አለ 20/80 የሚባል ነገር 70% የምትከፍተው የሀገርህን ሙዚቃ ነው፣ የሀገርህን ፊልም ነው። ቢኮዝ በፊልም ውስጥ በሙዚቃ ውስጥ ሀገር አለች፣ ባህል አለ፣ እሴት አለ፣ ወግ አለ፣ ልምድ አለ፣ ማህበረሰብም አለ። በዛ ሊደረግ ይችላል። ግን ለምሳሌ ውጭ ሀገር የሚከፈቱ ሙዚቃዎች አሉ። ልክ ነው። የኛ ኢትዮጵያ ደግሞ የበርን ኮንቬንሽን አባልም አይደለችም፣ የሮም ኮንቬንሽን አባልም አይደለችም። ሮያሊቲን ከማስከፈል አንጻር ስፔሻሊ የወርልድ ትሬድ ኦርጋናይዜሽን ደግሞ የዓለም የንግድ ድርጅት አባልም አይደለችም። በምን መልኩ ነው ውጭ የሚከፈቱ የኛን ሀገር ሙዚቃዎች ሮያሊቲ ልንሰበስብ የምንችለው? አንድ ጥያቄ ነው። እኛ ሀገር ደግሞ የሚከፈቱ የውጭ ሀገር ዘፋኞች ሙዚቃዎች አሉ። እንዴትስ ነው ሰብስበን ለነሱ የምንሰጠው? ምናልባት ይሄን ባህል፣ ወግ፣ እሴት፣ ልማድን ፕሮሞት ከማስተዋወቅ አንጻር ደግሞ እንደው ህብለ ሰረሰራችንን ብሎ አይጥለንም ወይ? የውጭ ሙዚቃ በዝቶ እንደምታየው ነው። ስልጣኔ ማለት እንደ አሜሪካዊነት ነው። እኛ ሀገር ጠባብ ሱሪ የሚያረግ ስልጡን አራዳ ነው። እንግሊዘኛ ቀላቅሎ የሚናገር ሰው ካለ ስልጡን አራዳ ነው። በቃ ይሄ ነው የተለመደው እንደ ባህልም ሆኖና ይህንንስ እንዴት ይመልሱ ይሆን እናንተ ተቋም? ምንድነው አበባው አመሰግናለሁ። ያልከው ይሄ የባህል ስብራት የማጋጠም ነገር አለብን። እሱን እንዳለን ወሰደውና ማለት ብዙ ምክንያቶች አሉ። ላለፉት 30-40 ዓመታት የተጓዝንባቸውና ከአገር በቀሉ ዕውቀትና ስርዓት፣ ወግ፣ ልማድ ማፈንገጥ ነገሮች አሉ። ምናልባት ኢኮኖሚክ እንትኑ ያመጣው ሊሆን ይችላል። ማለት የሰለጠነው ዓለም በኢኮኖሚ ሻለ ስለሆነ ያን ያመጣው አሁን ባለው ባህል የሚመስላቸው ሰዎች አሉ። በአጠቃላይ ግን የቅጂና ተዛማጅ መብቶች ኢቭን አዋጁ ኢትዮጵያ ውስጥ የወጣበትን ዋናውን መሰረት አሁን ያንተን ሀሳብ ለማጠናከር ዓላማውን አንዱን ዓላማ ባነብልህ ወይም ብነግርህ የሥነ ጽሑፍ የኪነ ጥበብና ተመሳሳይ ፈጠራ ስራዎች የአንድ ሀገር ባህላዊ፣ ማህበራዊ፣ ኢኮኖሚያዊ
ሳይንሳዊና ቴክኖሎጂያዊ ልማትን በማፋጠን ረገድ ትልቁ ሚና የሚጫወቱ በመሆናቸው የሚበረታቱበት ምቹ ሁኔታ መፍጠሩ አስፈላጊ ሆኖ በመገኘቱ አዋጅ ወጥቷል ይላል። ስለዚህ ሳይንስ፣ ባህል፣ ወግ፣ ስርዓት የሚያድገው በቅጂና ተዛማጅ መብቶች የሚያስገኙ ስራዎች በመሻሻል ነው። ስለዚህ ኢትዮጵያ ውስጥ የሚሰሩ ሙዚቃዎች፣ ኢትዮጵያዊ ሙዚቃዎች ወይም ፊልሞች እንዳልከው ባህል ይሸከማሉ፣ ስርዓት ይሸከማሉ፣ ወግ ይሸከማሉ፣ ፖለቲካችንን ይሸከማሉ፣ ማህበራዊ ግንኙነታችንን ይሸከማሉ፣ ኢኮኖሚያችንን ይሸከማሉ። እነዚህ መበረታታት ማደግ አለባቸው። ኢቭን ሀገራት ለምሳሌ አፍሪካ ውስጥ ወደ 9 ሀገራት መንግስታቶቻቸው ለፊልም ስራ ፈንድ ያደርጋሉ። ለምሳሌ ቡርኪና ፋሶ በጣም ድሃ የምትባል ሀገር ናት፣ ትንሽ ሀገር ናት። ግን የፊልም ስራ የፊልም ኢንዱስትሪውን ብቻ ማኔጅ የሚያደርግ ኮሚሽን አላት። እንደገና ይሄን ለሚሰሩ አካላት ፈንድ ያደርጋሉ። መንግስት በጀት አለው። ኋይ ብለህ ከጠየቅህ ምንድን ነው ምክንያቱ ካልክ ይህ እንዳለው ነው። ባህል ይሸከማል ፊልሙ፣ ስርዓት ይሸከማል ፊልሙ፣ ወግ ይሸከማል ፊልሙ፣ ኢኮኖሚ ይሸከማል፣ ትስስራችንን ይሸከማል ፊልሙ። ስለዚህ ያን ያደርጋሉ። ምንም እንትን የሌለው ማለት ነው። የኛ ማህበር ይሄ ነገር መበረታታት መደገፍ አለበት ብሎ ያምናል። ምንም ወደ ኋላ ወደፊት የሌለው ማለት ነው። እሱንም ለማድረግ ጥረት ያደርጋል። ግን እንደተባለው ያው በብዙ ችግር ምክንያት ማህበሩ መስራት ያለበት ደረጃ ላይ መስራት አልቻለም። እንደው 1-3 ደቂቃ አለንና ምን ይመክራሉ? እንደው ትልቅ ኃላፊነትም ነው ያለበት እንደ ሀገር የኢትዮጵያ ቅጂና ተዛማጅ መብቶች የጋራ አስተዳደር ማህበር እንግዲህ በ5 አይነት ዘርፎች ላይ ነው የሚሰራው። ፊልም ላይ ይሰራል፣ ሙዚቃ ላይ ይሰራል፣ ቲያትርና ድራማ ላይ ይሰራል፣ ስዕልና ቅርጻ ቅርጽ ላይ ይሰራል። እንዲሁም ደግሞ ብሮድካስቲንግ ራይት አለን። እኛም ብሮድካስተሮች ደግሞ አሁን ለምሳሌ ዛሬ ያዘጋጀነውን ቀድቶ አንድ ሰው ዩቲዩብ ላይ ቢጭነው አይነት ነገር ብለን እናስብ፣ ቀርጾ አንድ ሰው የሆነ ጣቢያ ላይ ቢያስተላልፈው ብለን እናስብ። እሱም ሮያሊቲ ነው። it must be protected ማለት መጠበቅ አለበት። ግን ይሄን ሁሉ ስትሰሩ እንደ ሀገር ነውና ኃላፊነታችሁን የኢትዮጵያ ነውና የሚለው ስማችሁም እንደው ህግ መውጣት ብቻ ሳይሆን የወረቀት አንበሳ ብቻ መሆን ሳይሆን እንደው እንዴት ጥርስ ያውጣ፣ እንዴት ዓላማችሁን ትመታላችሁ፣ ምን ቢሆን የተሻለ ይሆናል፣ ከማን ምን ይጠበቅ። እንደው 1 ደቂቃ አለችንና እንደው እሱንም መንገር ስለሚገባ አዌርነስ ብለዋል ቅድም ጋፑ የግንዛቤ ክፍተት ነው ብለናል። ውድ ቤተሰቦቻችን ማወቅ መቻላቸው እንደ ተቋም አሃዱ ራዲዮ ማወቅ መቻሉ እንደ ማወቅ መቻላቸው ኖቲስ አንዱም ትልቁን ስራ እየሰራንም ስለሆነ የግንዛቤ ማስጨበጡንም ምን ይመክራሉ? ምን ቢሆን እንደ ሀገር የተሻለ ይሆናል፣ እንደ ማህበር የተሻለ ትሆናላችሁ? እንዲሁም ደግሞ እንደ አርት ቤተሰቡ እንደ ጥበብ ቤተሰቡ የጥበብ ቤተሰቡ ሲታመምና ሲሞት ብቻ ነው ደረት የምንደልቅለት ወይ የምናዝንለት። ለምንድነው መብቱ ተከብሮ እሱም ረጂ ሆኖ ልጆቹን አስተምሮ ራሱን ጠቅሞ እንደ ሀገር በተሻለ የህይወት ዑደት ላይ የማይኖረው የሚለውን ለማስገንዘብ ምን ይመክሩናል? ከማን ምን ይጠበቅ? በዋናነት ማለት ይሄ ዘርፍ የቅጂና ተዛማጅ መብቶች ለምሳሌ ኢትዮጵያ ውስጥ በ2014 በፈረንጆቹ አንድ ጥናት አስጠንተን ነበር በዓለም አእምሯዊ ንብረት ድርጅትና በኢትዮጵያ አእምሯዊ ንብረት ጽሕፈት ቤት። እኔም እዚያ ያለው ጽሕፈት ቤት ሆኖ ያለው በ2014 ተጠንቷል። ጥናቱ ያሳየው 4.7 ጂዲፒው በዚህ ዘርፍ ይሸፈናል። ከ250 ሺህ ሰዎች በላይ የሥራ ዕድል ፈጥሯል። ወደ 23 ቢሊዮን ፕላስ ወይም ተጨማሪ ትራንዛክሽን ነበረው በዘርፉ ላይ። ለምሳሌ በ2023 ናይጄሪያ ከፊልም ብቻ 1.4 ቢሊዮን አግኝታለች። አጠቃላይ ከቅጂና ተዛማጅ መብቶች ከሚያስገኙት ስራዎች ላይ ወደ 7.8 ቢሊዮን ትራንዛክሽን አላት። ይሄ ዶላር ነው። ይሄ ከግብርናው ይበልጣል። ናይጄሪያ ከግብርና ዘርፍ ከምታገኘው የበለጠ ነው። ይሄ የሚያሳየን ዘርፉ ምን ያህል ትልቅ እንደሆነ ነው። ወደ ኋላ ወደፊት የሌለው ማለት ነው። ስለዚህ መንግስት በደንብ ማለት ሊያውቀው ይገባል። በእርግጥ መንግስት ብዙ ነገር ሰርቷል። ተቋም አቋቁሟል፣ አዋጆች አውጥቷል፣ የጋራ ማህበር አስተዳደሮች እንዲመሰረቱ አዋጅ ያሻሽሏል። አሁንም እየሰራ ነው ባለስልጣን መስሪያ ቤቱ። ግን ከባለስልጣን መስሪያ ቤቱን ከፍ ያሉ አካላት ለምሳሌ ፍትህ ሚኒስቴር፣ ጠቅላይ ሚኒስቴር ቢሮ ጽህፈት ቤቶቹ እነዚህ ገብተው ችግሩ ምንድን ነው ከዘርፉ አገር መንግስት ማግኘት ያለባቸው እንዳያገኝ ያደረገው ምንድን ነው የሚለው ማለት አለ። ባለፈው ከኢንሳ
መተው ልክ እንዳንተ ጥናት እየሰሩ ቃለም ጠይቅ አድርገውልኝ ነበር ያለውን ችግር እኔም እዚያ ጽፈት ይያለው ከወጣሁን በኋላ ያለውን ችግር አጠቃላይ ለማስረዳት ሞክሬያለሁ ግን አሁንም የሚያደምጡ ትልልቅ የመንግስት ባለስልጣናት ካሉ ዘርፉ ከሚታሰበው በላይ ኢቭን ኢትዮጵያ በግብርና ከምታገኘው የበለጠ የውጭ ምንዛሬም ማግኘት የምትችልበት በርካታ ወጣቶችን የሥራ ዕድል የሚፈጥርበት ዘርፍ ነው ስለዚህ ጣልቃ መግባት ያስፈልጋል አንዱ እሱ ነው ሁለተኛ አርቲስቶች የፈጠራ ሥራ ባለሙያዎች በስማ በለው ሳይሆን ቀጥታ ጉዳዩ ይመለከታና ከመሸሽ እኔ በተደጋጋሚ የምናገረው ነው በቀደምታም ተናግሬዋለሁ ማኪያቶ ከሚጠጡበት ካንዶሯ ያንዷን ቀን ለማህበራቸው በመክፈል ማህበራቸውን ተጠያቂነት ያለበት ሥራ እንዲሰራና መብታቸውን እንዲያስከብር መደገፍ አለባቸው መልካም እንመለስበታለን ውድ ቤተሰቦች ቆማ ፕሮግራሞች ላይ ትችላላችሁ ቤተሰቦቻችን እሱም የፊትላ ከብቶች ጋር አስተዳደር ከአምራዊ ንብረት መጽሐፍ ደራሲና የስራ አቶ ታደሰ ኃይሉ ጋር